አሰላሙ አለይኩም ውድ የአቡኪዳ የትምህርት ተከታታዮቻችን ነው። ወደዚህ ቻናል እንኳን በደህና መጣችሁ። ለማታውቁኝ እንግዲህ ሐሚድ እባላለሁ። አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እሰጣለሁ ማለት ነው። ከዚህ እንደምታያቸው ዛሬ ሶስተኛውን ክፍል የአማርኛ ትምህርት ነው ከተ እስከ ከ ያሉትን ማስተምራችሁ ይሆናል። ክትትል ኦንላይን ክትትል የምትፈልጉ ልጆች ካላችሁ በግል መማር እና በግሩፕ መማር ትፈልጉ ካላችሁ እዚህ ታች ጋር ስክሪን ባስቀመጥኩላችሁ ቁጥር ማለት ነው ቴሌግራም፣ ዋትስአፕ፣ ኢሞ የኦንላይን ትምህርት እንሰጣለን። ቀጥታ ወደ ትምህርቱ እንግባ። እስከ መጨረሻ ድረስ አብራችሁ ተከታተሉ ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ ማድረግ አይረሳ። እንዲሁም ኮሜንት ጋር መማር የምትፈልጉ እንዲሰራላችሁ የምትፈልጉትን ነገር ኮሜንት ጋር ጻፉልኝ። ቀጥታ ወደ ትምህርቱ እንግባ። እሺ የመጀመሪያው ከዚህ እንጀምራለን። እዚጋ ተ ቱ ቲ ታ ቴ ት ቶ ሁሉና አንባችሁና ቃላት ደግሞ እንመሰረታለን። ከተቀጥሎ ልክ እንዴት ሆኖ ሁለት ሰረዝ ካለው እንደዚህ ሁለት ሰረዝ ካለው ቸ ይባላል። ይሄ ቸ ቸ ቹ ቺ ቻ ቼ ች ቾ። ከቾ ቀጥሎ ደግሞ አሁን ተናች ይመሳሰላሉ፣ ግን ቸ ሁለት ሰረዝ ነው ያለው፣ ተ አንድ ብቻ እንደዚህ መስመር ብቻ ነው ያለው ማለት ነው። እሱና ያለው የሚመሳሰለው አና ከ ይመሳሰሉባቸዋል ብዙዎች። እሱንም እንለየዋለን። አሁን እናንብብ። አ ኡ ኢ አ ኤ እ ኦ ኦ። እሺ አሁን ከነበረ እዚህ ጋር ያለው ከ ነው። ከኮና ቢሆንና ልዩነታቸውን የምነግራችሁ ይሆናል። ከ ኪ ካ ኬ ክ ኮ። አሁን እነዚህ ደግሞ ልዩነታቸው አኡን ስትጽፉ ምንጊዜም ከላይ ነው ጀምሩት። አኡን ስትጽፉ ከላይ አንድ መስመር ነው የምታደርጉት። ከዛ ሰዓት ወደ ጎን ወደዚህ ተመጣላችሁ። እንደዚህ ካደረጋችሁት በኋላ አ እንደዚህ ነው ተጻፈው ማለት ነው። ይኸው አሁን ልድገምላችሁ እንደገና። ይኸው ከላይ ተመጣላችሁ፣ ወደ ጎን እንደዚህ ከመጣችሁት በኋላ ከጎን እንደዚህ ካደረጋችሁት አ ይሆናል ማለት ነው ፊደል። ከካላችሁ ደግሞ ከምትጽፋት ደግሞ መጀመሪያ በል ካወቃችኋት በል ነው የምትጽፏት ማለት ነው። በታረጓታላችሁ። ይኸው በሆነ በካረጋችኋት በኋላ ከነስትጽፉት በጎን ልክ እንደ ቀኝ የሚመስል ነገር እጥፍ ታረጓታላችሁ። ይኸው ልድገምላችሁ። በታረጓታላችሁ ከዛ በኋላ ወደ ጎን እንደዚህ ተሰሩት ከ ይሆናል ማለት ነው። ሁለቱም ልዩነት አላቸው። እሺ ለምሳሌ ኦኬ ብለን እንጻፍ እስኪ። ኦኬ ብለን እንጻፍ። አ ኡ ኢ አ ኤ እ ኦ ኦ ነው መጨረሻ። ኦኬ ስንል ኦ መጨረሻ እችና እንጻፍ። ኦ ስንጽፍ እናረጋለን እንደዚህ ካደረግን በኋላ ኦ እግሯ ያጠረ ነው በስተኋላ ማለት ነው። ስለዚህ ባጭሩ እንደዚህ እናደርጋለን። ኦ እቻዎች ማለት ነው። ኬሳ ከ ኩ ኪ ካ ኬ ቀለበት ያላት እችንም እንደ በል እንጽፋለን። ከዛ በኋላ ቀለበት ማለት ነው። ስለዚህ እንዴት ወደ ይነበባል? ኦ ኬ ኦ ኬ ኦኬ። ስለዚህ ይሄን ካየነ እስኪ ይሄን ወደኋላ እናንብበው ማለት ነው። ወደኋላ ስናንብበው እዚህ ተቱን አነበብና ተ ቱ ቲ ታ ቴ ት ቶ ካለ በኋላ ወደዚህ ደግሞ ቶ ብለን ነው የምንጀምረው። ቶ ት
ታ ቲ ቱ ተ። እሺ እዚህ ደግሞ እች ነገር ቀለበት አላት። የቸው ለየት የሚያደርጋት ድርብ ሰረዝ ብትሆን ቀለበት አላት ማለት ነው። ቾ ች ቼ ቻ ቺ ቹ ቸ። ኦ እ ኤ አ ኢ ኡ አ። እሺ ኮ ክ ኬ ካ ኪ ኩ ከ። ይህን ይመስል ነበረ። በቀጣይ የሚሰራላችሁ ቪዲዮ ፈልጋችሁ አማርኛ፣ እንግሊዝኛ፣ ሂሳብ ስለምሰራ ታች ጋር ኮሜንት ጋር ጻፉልኝ። እሱን የማስተምራችሁና በደንብ የምሰራላችሁ ይሆናል። እንዲሁም ደግሞ የቴሌግራም ግሩፓችን ደግሞ ስር ባለው ቁጥር ተቀላቀሉ። ብዙ አይነት ቪዲዮዎች እማጋራችሁናል ማለት ነው። ለዛሬ እዚህ በቃና በቀጣይ እስክንገናኝ ድረስ